እንኳን አንተ ብራዘር ይሄን ፊት ተስሟል። ቂጤ ላይ የወጣው ክንታሮት ይሄንን ነው የሚመስለው። አንተ ያው ፎቶ አንስቼው ነው ቂጤ ላይ የወጣው ብጉር ፎቶ አንስቼው ነው ይሄንን ይመስላል። ይሄ ነው ቂጤ ላይ የወጣው ክንታሮት ፎቶ አንስቼው። ዶክተሮቹ ካወጡት በኋላ ፎቶ አንስተው ነው እንዴ? አዎ ፎቶ አንስቼው ደግሞ ያወራል። አያት ይችላል እንዴ እኔ ብቻ ነኝ እንዴ? ፍራይዴዎች ምንም ዋናው እኮ ፍራይዴዎች ናቸው። ቂጡ ላይ ኪንታሮት ወጥቷል ታኩር ያሉት እኔ ታኩርን ሳየው አልኩኝ። እኔ ደግሞ ለጨዋታ ነው ያልኩት። ከዛ ፍራይዴዎች ምን አሉ? ታኩር ቂጡ ላይ ኪንታሮት ወጥቷል አሉ። ከዛ ግን አንተ ግን የምር ፌሳና ግን ያው አሁን ምን ወደ ቂጣ አስኪዳ ምን ልበልሽ? አሁን አንተ ተንከባክቤው እኮ ነው ሄደው አይገርምም? ሰው አይገርምም? አሁን ተቀምጠህ ሽቶ እንደዚህ ነስነሳ ነው ሄደህ ሳምፕል አጠገብ የነበሩት ሁለት ሰዎች ከዋሹ እኔ ራሴን አጠፋለሁ። ሳምፕል ሽቶ ማለት ነው ቁጭ አድርጎ ግን አንተ ሳምፕል ቆንጆ ሽቶ ነች እሷ። እግዚአብሔር ይመስገን ነገ ቀባታለሁ። ታኩሪ ምን ጨርሰው እንዳለ ነስነሳው አይደል? ሻምፖ አይገዛ ምን ያደርጋል መሰለህ? ልክ ጠዋት ከቤት ሲወጣ ይመጣ እናንተ ጋር ታኩሪ ሰላም የኦፕኒንግ ሰዓት ማለት እንደ ፍራይዴ ምናምን ገዝተው ከሄዱ በኋላ መጣና ቪዲዮ ሰራና ምናምን ማለት ታኩሪ ነኝ ማውጭ ማውራሽ ነገር አለ ምናምን ሲለኝ እኔ ደግሞ ፕሮሞሽን አግኝቶልኝ ነው ምናምን ብዬ በጆሮዬ ይዝቃልና ልደት ይደርሷልና የሆነ ነገር ይዘሽልኝ ነው ያለኝ። ስማ ምን እንዳልኩ ስማ እና አሁን አገሪም እንደ ሽቶ ምናምን ነገር አለኝ ማለት ነው ራቺ ሲለኝ እኔ ደግሞ አየሁትና የሌለው ሽቶ ልጠይቀው ብዬ ቀይ በርሳች አለ አልኩት። እሱ እንኳን የለም ሲለኝ ወይ ተመስገን። ደውሎ ቀይ በርሳች ይመጣል አለኝ። ኧረ እመጣለሁ ብዬ ሰማ ደግሞ የሚገርመው ማለት ቪዲዮ ይሄን ፕሮሞሽን ስሰራና ቀዩ በርሳች ሲያልቅ ነው የመጣሁት ነው። አይገርምም? ኧረ ነው ወዴ ይበልሽ። አይ ታኩሪ አምሮብሻለሁ ሙፋ ብለሻል እንዴ? ታዲያ ኳላ ምንድን ነው ቲቪ ነው ያለው? ባክ መስኮት ነው እየተልኩብኝ ብለኝ እንጂ እንዴ እንደዚህ የሚለው ኧረ አይደለም እንደዚህ የሚለው ስማ ለብሮ የምትቀረው ቆይ ላይ ምን እኮ ለምን ትቀራለህ? ምን እባክሽ ኔትወርኩ በዚህ በቃ አልመቸኛል እኮ እንቅልፍ እየወሰደኝ። እንትን የለውም እንዴ ዋይፋይ? አላለው በቃ ሰፈሩ አይሆንም ነው የምልህ። ግን ትንሽ ካሜራውን ዝቅ አድርገው። ከዚህ በላይ ነው የምትታየው። ከዚህ በላይ ደረት እያየሽ ነው አራቺ። አንተ ግን አራቺ አላስተዋልከውም? ታኩር እየጎረመሰ እኮ ነው የሆነ ፊቱ ምናምን እየተቀየረ ነው። አቤት ነው በፊቴ እኮ ሚሳኔ ነው ታኩሪ ለምሳሌ እኔ አሁን በአንተ እድሜ ነበረ ሞር መልክ እየጎላ የመጣው ነው። ይጎላል አሁን የገብስ ዳቦ የመሰለ ፊት ምኑን ይጎላል? ሻንቆቆ ባይሌ አንተ በጣም የምታናድደኝ እኮ እግዚአብሔርን እንደታ ስታሳንስ እኮ መልክ እየጎላ መጣፍ አለ። እኔ እኮ ከአንገት በላይ ለውጥ እየሆነልኝ የመጣው ማለት ነው። ሻንቆ ያንተ ለውጥ ዓለም ላይ ማንኛውም ሰው እንዳንተ አይነት ለውጥ ዓለም ላይ ያለ አይመስለኝም። አዎ የለም እሱ እኮ ታዲያ በነገሮች ነው የሚቀየሩት። እኔ እኮ እናቴን በጣም በብዙ ምክንያቶች እኮ እናቴን በጣም ማደንቃቸው። እንዴት ያንን ገቢና ችለው ወይኔ ጌታ ኢየሱስ እንደዚህ ስማ ኧረ ታኩር በኢየሱስ